ሰላም እንኳን አደረሳችሁ። በዓሉ እንግዲህ ለሰላም የፍቅርነት ይሁንላችሁ። እንግዲህ አሁን ዛሬ ውሎዬን ነው እንግዲህ ከጧት ጀምሮ የነበረውን እንቅስቃሴ ነው የምናየው። ማብራት እያስቸገረ ስለነበረ እንግዲህ የተወሰነውን ያህል ነው እንግዲህ ማሳያችሁ የቀን ውሎዬን መነግራችሁ። በዚህ ጉዳይ ላይ መላ ቤተሰቤ እንግዲህ በፍቅር በአንድነት በዓሉ ለማሳለፍ እያደረግን ያለነውን ሁኔታ ሁሉም ደጋፊ ሆኖ በበዓል እንደዚህ በደስታ በፍቅር ምን ሰራቸውን ስራዎች ደስ እያለን የምናሳልፍበት ሁኔታ ነው ያለውና ብዙ ስራዎች ተሰርተዋል። ከዚህ በፊት ሄዶ ስጋ ማምጣት፣ እንደገና ደግሞ ገበያ ነገሮችን ማድረግ እነኚህ እንደዚህ አስቸጋሪ ሰዎች ደግሞ የሚሰጡን ሽንኩርት ተመልከቱት። አስቸጋሪ ሆኖ በቃ ሸውደውኛል። በጣም ብዙ ስገዛ ማርኬቲንግ ላይ ትንሽ ቀላቅሎ የመሸጥ አላስፈላጊ ነገሮችን የማድረግ እነኚህ ባካችሁ ነጋዴዎች እኛ ባናያችሁ ልዑል እግዚአብሔር ያያችኋል፣ ፈጣሪ ያያችኋልና የምሸጧቸውን በቅንነት አድርጉ፣ የምታደርጓቸውን ነገሮች በየዋህነት አድርጉ። በብልጠት ባይሆን ጥሩ ነው። እንግዲህ እንጀራ እየጋገርን ነው፣ ጎን ለጎን ደግሞ ሽንኩርት እየተላጠ ነው። ከዛ ጨርሰናል። አሁን እንጀራው ተጋግሮ አልቋል። እቃውን አጣጥቦ ንጹህ አድርጎ ቦታውን ለቀጣይ ስራ ማመቻቸት ያስፈልጋል ማለት ነው። ንጹህ ማድረግ ነው። ከዛ በኋላ ወደ ምን ገባን? እቃ ማጠብ። እቃ እየታጠበ የሚያስፈልጉ ንጹህ መሆን ስላለበት አካባቢያችንም በቀጣይ ሌላ ስራ ለማድረግ ማለት ነው። እቃው አጋጣሚ ሆኖ ብዙ ነው። ውሃም ስላልነበረች ጠርቀም ብሎብኝ ነበር አጋጣሚ። በእርግጥ ከታች ነበር ማጸዳ የነበረው። እንግዲህ ይኸው እንግዲህ ጽድት አድርገናል። እቃ ታጥቧል። በዓሉ የፍቅር እንዲሆን አሁን በድጋሚ እመኝላችሁ። የሚቀጥለው ወደ ስጋ ከተፋ እና ስጋ ማመቻቸት እየቋጠሩ ፓክ ማድረግ ይሄ ግድ ነው። በልክ የሚቀጥለው ወደ ዶሮ ነው። እንግዲህ ዶሮ ታጥባ ታርዳ ተዘጋጅታለች። እሱንም ሳላሳያችሁ ነው። በመሀል እየቆረጥኩ ነው እንግዲህ ማሳያችሁ። ቸፍ ነው እንግዲህ ለቅለቅ እያደረግኳት ነው። ግብል ባለቤቴ ተመልክቷት የወዛች ጋር እያገዘች ነው። የኔ እናት ጤናውን ይስጥሽ የኔ እናት፣ ጨርሶ የማርሽ የኔ እናት አለሁልሽ የኔ ውድ ባልሽ አለሁልሽ። እና ይሄ ነው እንግዲህ እሷ ቁጭ ብላ አንዳንድ ነገሮችን ታግዘኛለች። ልጆቹም እየተሯሯጡ እየተላላኩ ነው ያሉት። ጀግና ልጆች አሉኝ፣ በትህትና ያደጉ። እግዚአብሔር ይባርካቸው፣ ያሳድጋቸው፣ ፈጣሪ ይጠብቅልኝ። ከእናንተ የሚጠበቀው ጸሎት ብቻ ነው እንግዲህ። ከዛ የሚቀጥለው እንግዲህ ቤት ሞልወል፣ ማጽዳት፣ የበዓል ድባብ እንዲመጣ ደግሞ ሳሩን መጎዝጎዝ ማድረግ ነው። እንቁላሉ ተጨምሯል፣ በስሏል። በቃ ምን ይቀረኛል ከዚህ በኋላ? የሚቀረው ምንድን ነው? የሚቀረው ልብስ መለባበስ ነው። ለባብሶ የበዓል ድባብን መውሰድ ማለት ነው። ለባበስን፣ ፈዋልን፣ ዶሮ ሰርተዋል፣ ምን ተብሏል። የሚቀጥለው ምንድን ነው? ወደ ሳሎን መጥቶ ዳቦ መባረክ። መጀመሪያ የሚጀምረው እሱ ነው። የተባረከ እንዲሆን ቀኑም ጥሩ እንዲሆን የተሳካ በዓል እንዲሆን ፈጣሪ በዓላችንን፣ ሀገራችንን፣ ቤተሰቦቻችንን፣ መላው ወገኖቻችን እንዲባረካቸው፣ እንዲጠብቃቸው፣ ከክፉ እንዲያድናቸው የመጀመሪያ ስራ የሚሆነው እንዳልኳችሁ ሻማ አብርቶ ዳቦችን መባረክ፣ ጸሎት ማድረግ ነው። እንግዲህ ጸሎት እያደረግን ነው። ጸሎት ካደረግን በኋላ ስንጸልይ እንግዲህ ለሀገራችን እንጸልያለን ብያችኋለሁ። ለታመሙ ወገኖቻችን እንጸልያለሁ። ለታሰሩ፣ የአልጋ ቁራኛ ለሆኑ፣ በትራፊክ አደጋ ጉዳት ደርሶባቸው ለተኙ ለእነኚህ ሁሉ ጸሎት ይደረጋል። እንግዲህ ከዛ በኋላ ተባርኳል። የሚቀጥለው ነገር ምንድን ነው? ቆራርሶ ውጭ ያሉ ወንድሞቻችን እነሱም ይራግላቸዋል። ሁሉ ነገር ተሟልቷል። እንግዲህ በሰላም ወጥታችሁ በሰላም ግቡ። ፈጣሪ ሀገራችን ይባርክልን። ይህን ይመስላል እንግዲህ። በቀጣይ ደግሞ ቀጣዩን ነገሮች ደግሞ እናወራለን። ሀሳብ አስተያየታችሁን እንጠብቃለሁ። እናንተስ ጋር እንዴት ነበር በዓሉ? ኮመንት ላይ ጻፉልኝ። ሰላም